ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን ግድያ በመጥቀስ ወታደራዊ እርምጃ ለመውሰድ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስቴር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸው ተናግረዋል። ናይጄሪያ ይህንን የዶናልድ ትራምፕን ውንጀላ በተደጋጋሚ አስተባብላለች። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በአገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጸማል ሲሉ ጽፈው የአገሪቱ መንግስት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ዝተዋል። አርብ ዕለት እንዲሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን መጠነ ሰፊ መከራና ግድያ በመጥቀስ አገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጇን አስታውቀው ነበር። ቅዳሜ ዕለት የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ውድቅ አድርጎታል። የናይጄሪያ የውጭ ጉዳይ ሚኒስቴር አምባሳደር የሱፍ ቱጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለውን እውነታ የሚያሳይ አይደለም ሲሉ ተናግረዋል። ትራምፕ ትሩዝ በተሰኘ ማህበራዊ ሚዲያቸው ላይ አርብ ዕለት በለጠፉት በዚህ ጽሑፋቸው ላይ ክርስቲያኖች በናይጄሪያ የመኖር ህልውናቸው አደጋ ላይ ወድቋል በማለት አሜሪካ እንደዚህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብለዋል። ፕሬዝዳንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ሙስሊሞች ተገድለዋል ሲሉ በልጥፋቸው ላይ ተናግረዋል። የናይጄሪያ መንግስት በበኩሉ ቅዳሜ ዕለት ባወጣው መግለጫ በተለያዩ የምዕራብ አፍሪካና የሳህል አካባቢዎች የተለየ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችና መከፋፈሎችን የፈጠረውን አመጽ የተቀላቀለበትን ጽንፈኝነት ለመዋጋት ባለን ቁርጠኝነት እንቀጥልበታለን ብለዋል። የአሜሪካው ፕሬዝዳንት የዌስት ቨርጂኒያ ተወካይ ሬሊ ሙርንና የኦክላሆማውን ቶም ኮልን ጨምሮ በርካታ የኮንግረስ አባላትን በጉዳዩ ላይ ምርመራ አድርገው በቀጥታ የደረሱበትን እንዲያሳውቋቸው ማዘዛቸው ተነግሯል። በአሜሪካ ሕግ መሰረት አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ አገር የሚለው ፍረጃ ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍረጃዎች መካከል አንዱ መሆኑ ታውቋል። ይህ ፍረጃም የሃይማኖት ነጻነትን በመጋፋትና በመጣስ የሚወነጀሉ አገራት ላይ ማዕቀብ ለመጣል ወይንም ደግሞ ዲፕሎማሲያዊ ጫናዎችን ለማድረግ ይፈቅዳል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት የምዕራብ አፍሪካዊቷ ሀገር ናይጄሪያ በክርስቲያኖች ላይ የሚደርሰውን ግድያ ማስቆም ካልቻለች የአሜሪካው የጦር ሚኒስቴር ወታደራዊ እርምጃ ለመውሰድ እንዲዘጋጅ ጠይቀዋል። ፕሬዝዳንቱ አክለውም ከፍተኛ የህዝብ ብዛት ያላትና ነዳጅ አምራች ለሆነችው ናይጄሪያ የአሜሪካ መንግስት የሚሰጠውን እርዳታና ድጋፍ ወዲያውኑ እንደሚያቆም በትሩዝ ሶሻል ሚዲያ ልጥፋቸው ላይ ገልጸዋል። አሜሪካ ወታደሮቿን የምትልክ ከሆነ አሰቃቂ ግፎችን የፈጸሙ እስላማዊ አሸባሪዎችን ጠራርጎ ለማስወገድ ይሆናል ያሉት ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ስላሉት ግድያና ስቃይ ግን ተጨባጭ መረጃ አልሰጡም። ትራምፕ ናይጄሪያን የተዋረደች ሀገር በማለት መንግስቷን በፍጥነት እርምጃ እንዲወስድ አስጠንቅቀውታል። ጥቃት ከፈጸምን ፈጣን፣ ጨካኝና ጣፋጭ ይሆናል፣ ልክ ወሮ በላ አሸባሪዎች በውድ ክርስቲያኖች ላይ እንደፈጸሙት አይነት ከዚያም የባሰ ሲሉ ጽፈዋል። አቡጃ ትራምፕ ወታደራዊ እርምጃ ወስዳለው ሲሉ ለሰጡት ማስጠንቀቂያ ምላሽ አልሰጠችም። ዋይት ሃውስም እንዲሁ አሜሪካ ስለምትወስደው ወታደራዊ እርምጃ በዝርዝር ያለው ነገር የለም። ነገር ግን የአሜሪካ መከላከያ ሚኒስቴር ፔት ሄክሴት በማህበራዊ ሚዲያ ገጻቸው ላይ ወይም ደግሞ በማህበራዊ ሚዲያ መስሪያ ቤታቸው ገጽ ላይ እየተዘጋጀን ነው ሲሉ ጽፈው የናይጄሪያ መንግስት ክርስቲያኖችን ይከላከላል ወይንም ደግሞ ይህንን ሰቅጣጭ ግፍ የሚፈጸሙ እስላማዊ አሸባሪዎችን እንድንገላቸው ይፈቅዳል ሲሉ ተናግረዋል። የናይጄሪያ የውጭ ጉዳይ ሚኒስቴር በበኩሉ ጽንፈኝነትን በመታገል ላይ እንደሚገኝ ገልጾ ዋሽንግተን የቅርብ አጋር ሆና ትቀጥላለች የሚል እምነት እንዳለውም ተናግሯል። አክሎም ዘር፣ እምነት፣ ሃይማኖት ሳንለይ ሁሉንም ዜጎች መከላከላችንን እንቀጥላለን። ልክ እንደ አሜሪካ ሁሉ ናይጄሪያም ትልቁ ጥንካሬዋ የሆነው ብዝሃነትን ከማክበር በቀር ሌላ አማራጭ የላትም ሲሉ ተናግረዋል። ናይጄሪያ በተለይም ቦኮ ሃራምና ኢስላሚክ ስቴት በአገሪቱ ሰሜናዊ ምስራቅ አካባቢዎች ላይ ተደጋጋሚ ጥቃቶችን ላለፉት 10 ዓመታት በሚፈጸሙባቸው ግዛቶች የሃይማኖት የብሔር ውጥረቶች በተደጋጋሚ ያጋጥመታል። የናይጄሪያ ውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ ፕሬዝዳንት ቦላ አህመድ ቲኒቡ መንግስት በእውነተኛ ሰላም፣ መረጋጋት፣ ነጻነትና ዲሞክራሲ ከሚያምኑ አጋሮች ጋር ለመስራት የማያወላውል ቁርጠኝነት አለው ብለዋል። ታዛቢዎች ግን ይህ የዶናልድ ትራምፕ እርምጃ የሁለቱን ሀገራት ግንኙነት የበለጠ እያደፈረሰው እንደሚሄድ እንዲሁም የውጭ ሀገራት በአገሪቱ ውስብስብና የበርካታ ሰዎች ህይወትን በሚቀጥፈው ሃይማኖታዊ ግጭት ላይ ተሳትፏቸው ምን መምሰል አለበት የሚለው ላይ አዲስ ክርክር ያስነሳል ሲሉ ተናግረዋል። የመረጃ ምንጫችን ቢቢሲ ነው። ይህ ኤግሎ ኒውስ ነው። ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግዎትን አይዘንጉ።